የአማራ ክልል ጠቅላይ ፍርድ ቤት ሰፋፊ የለውጥ ስራዎችን እያከናወነ መሆኑን የጠቅላይ ፍርድ ቤቱ ፕሬዝዳንት አለማንታ አግደው ተናገሩ። ጠቅላይ ፍርድ ቤቱ ከደብረ ማርቆስ ዩኒቨርሲቲ ጋር በፍርድ ቤቶች አገልግሎት አሰጣጥ ማሻሻያ ላይ በትብብር ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርሟል። ተጨማሪውን ከዘላለም አስፋው እንከታተል። በፊርማ ስነ ስርዓቱ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው ጠቅላይ ፍርድ ቤቱ ሰፋፊ የለውጥ ስራዎችን እያከናወነ ነው ብለዋል። ከደብረ ማርቆስ ዩኒቨርሲቲ ጋር የተደረገው ስምምነትም ጠቅላይ ፍርድ ቤቱ የፍትህ ስርዓቱን ለማዘመን ግልጽና ቀልጣፋ ለማድረግ የጀመረውን ሂደት ውጤታማ የሚያደርግ ነው ብለዋል። ጠቅላይ ፍርድ ቤት ላይ የእውቀት አስተዳደርና የምርምር ዳይሬክቶሬት አለን። በተመሳሳይ ለዳኝነቱም አጠቃላይ ለፍትህ ዘርፉም አገልግሎት የሚሰጥ ደግሞ በክልሉ በህግና በፍትህ ጉዳዮች የልቀት ማዕከል ሆኖ እንዲሰራ ታስቦ የተደራጀ የህግና ፍትህ ኢንስቲትዩት አለ። ከነዚህ ከሁለቱ የስራ ከተቋሙ ጋርና ከመምሪያው ጋራ በትብብር በጋራ ለመስራት ትልቅ እድል የሚሰጥ ነው። ዩኒቨርሲቲውም ያለበትን ማህበራዊ ኃላፊነት ለመወጣት እድል የሚሰጠው ነው ያስባለሁ። ለኛ ከዩኒቨርሲቲው ጋር መስራት እንደ ትልቅ እድል የምንወስደው ነው። አቶ አለማንተ ይህ ስምምነት በተግባር የሚተረጎምና በማህበረሰቡ ህይወት ላይ ተጨባጭ ለውጥ እንዲያመጣም የድርጊት መርሃ ግብር ተዘጋጅቶለት የሚተገበር መሆኑን ገልጸዋል። ዛሬ የምንፈርመው ስምምነት የድርጊት መርሃ ግብር ተዘጋጅቶለት በዝርዝር ዝም ብሎ ስምምነት ተፈርሞ እንትን የሚል ሳይሆን ወደ መሬት ወርዶ የዜጎቻችን የማህበረሰባችን ህይወት ላይ ለውጥ የሚያመጡ ስራዎች ላይ በጋራ እንደምንሰራ ባለ ሙሉ እምነት ነኝ። ከዚህ በፊትም የተጀማመሩ ስራዎች አሉ። ክልል ውስጥ ያሉ ዩኒቨርሲቲዎች የደብረ ማርቆስን ጨምሮ የሎ ስኩልስ ኮንሰርቲየም የህግና ፍትህ ኢንስቲትዩቱ ጭምር ያለበት ተደራጅቶ በጋራ እየሰራ ነው። የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት ዶክተር ሳይህ ካሳው ከስምምነቱ በፊት ከህግ ተቋማት ጋር በጋራ ስንሰራ ቆይተናል ነው ያሉት። በብዙ ስራዎች ላይ አብረን እየሰራን ነው። አንደኛው ዋናው ስራችን በዚህ በካፓሲቲ ቢልዲንግ ዙሪያ ላይ በአንደር ግራጁዌትም በፖስት ግራጁዌት ሌቨልም ተማሪዎች የህግ ተማሪዎችን ተቀብሎ ከናንተ ጋራ ኦን ጆብ ትሬኒንግ የሚያካሂዱ ተማሪዎችን ተቀበለን በማስተናገድ በኩል አንድ ጥሩ ስራ እየሰራን ነው ብለን ነው የምንለው። በሁለተኛ ደረጃ በተለያየ ችግር ምክንያት ጠበቃ ቀጥረው መከራከር ለማይችሉ አካላት የነጻ የህግ አገልግሎት በመስጠት በኩል የኛ የህግ ትምህርት ቤት መምህራን ትልቅ አስተዋጽኦ እያበረከቱ ናቸው ያሉት። ፕሬዝዳንቱ የጋራ ስምምነቱ ግንኙነትን የሚያጠናክርና ይበልጥ ወደ ተግባር ለመግባት የሚያግዝ በመሆኑ በቀጣይም ውጤታማ ተግባራትን ለማከናወን እንደሚሰራ ተናግረዋል። እንዲሁ የጋራ ስምምነቱን ሳንጀምር የጀመርነው ቢሆንም አሁን የጋራ ስምምነቱን ከጀመርን በኋላ አጠናክረን ይሄንን ነገር መቀጠል መቻል አለብን። ዝም ብሎ የፊርማ ስምምነት ተፈራረሙ ከሚል ያለፈ መሆን መቻል አለበት። ወደ ተግባር ወደ አክሽን ቀደም ክቡር ፕሬዝዳንቱ እንደጠቆሙት ወደ አክሽን መገባት መቻል አለበት። ኢሚዲየትሊ በምን ዙሪያዎች ላይ ነው በጋራ መስራት መቻል ያለብን በሚል የድርጊት መርሃ ግብር ተዘጋጅቶ በዚህ የድርጊት መርሃ ግብር መሰረት ወደ ስራ መገባት መቻል አለበት የሚል ነው ያለን። ጠቅላይ ፍርድ ቤቱ የደብረ ማርቆስ ዩኒቨርሲቲን ጨምሮ ከሌሎች ዩኒቨርሲቲዎች ጋር በጥምረት እየሰራ መሆኑም በስምምነቱ ወቅት ተገልጿል።